አባቴ አትርሳ እነዛ የበደልናቸው ሰዎች ዱዓ እንዴት ትረሳለህ? ያ ያዛባንባቸው ፍትህን ያዛባንባቸው ሰዎች ከተነስቶ ለሊት ያ አላህ እነዚህ የበደሉኝ ያለብኝ ሰው አለ እነዛን ሰዎች እንዴት ትረሳለህ? ዛሬ ዝም ብለን አለ ምክንያት እዚህ ውስጥ አልተገኘንም። ይሄ አኒ መግሉቡን በቃ ያለ በቃ ልጅ ኑህ እኮ ይሄ ቃል አላህን መኑ ቃል ሌሎች አማልክትን ተው ብለው ነው ያስተማሩት። ግን እንደ ደህና ነገር አባት ለልጁ የሚነግረው ወሲያ ይባላል በኑህ ዘመን። ለልጅ ለሞት ነው ከመሞት በፊት ግን አንድ ምነግርህ ነገር አለ እሱም ኑህ አትከተል እንደ ደህና ነገር ይሄን ዕቃ ሰጣለሁ መሬት ውሰድ ምናምን እንደሚባባለው ይሄን ነበር የሚባባሉባቸው። በቀላ ፋጅራን ከፋራ አይወልዱም ብሎ ኑህ የሚደመደሙት በቃ ከዚህ ተነስተው ነው ማለት ነው። በቃ ተስፋ አስቆረጧቸው እና ቃላቸውን ከማህበረሰብ መቆረጥና ተበዳይ ነበሩ በጣም እና የመግሉብ የሆኑ ሰዎችን ዱዓ ፍራ ያ አላህ